የዕለቱ ምንባብ ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 የጌታችንን የኢየሱስ ክርስቶስን ቸር ስጦታ አውቃችኋልና ሀብታም ሲሆን እናንተ በእርሱ ድህነት ባለጠጎች ትሆኑ ዘንድ ስለ እናንተ ድሃ ሆነ ይላል። ሐዋርያው በዚህ ምዕራፍ ያስተላለፈው መልእክት የእርዳታና የምጽዋት አስተዋጽኦን የሚጠይቅ ነው። አስተዋጽኦውም የተጠየቀው ለኢየሩሳሌም ምዕመናን ነው። ሐዋርያው በዚህ መልእክቱ የሀብታም ትርፍ የድሃውን ጉድለት እንዲሞላ ያሳስባል። ጌታችን ኢየሱስ ክርስቶስ በባህሪው ሀብታም ባለጸጋ ሁሉ ከእርሱ የተገኘና የሚገኝ ሲሆን ሰው በመሆኑ ነዳይ ሥጋን በመልበሱ በፈቃዱ ራሱን ድሃ ያደረገው የሰውን ልጅ በጸጋና በጽድቅ ሊያከብር መሆኑን በምሳሌነት ገልጿል። ጌታችን ኢየሱስ ክርስቶስ ራሱ በመዋዕለ ስብከቱ ከጸሐፍት አንዱ ቀርቦ መምህር ሆይ ወደምትሄድበት ሁሉ ልከተል ቢለው ለቀበሮዎች ጉድጓድ፣ ለሰማይ ወፎች ጎጆ አላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት የለውም በማለት ድህነቱን ገልጦ መናገሩን ወንጌላውያን ጽፈዋል። ማቴዎስ 8 ቁጥር 20፣ ሉቃስ ምዕራፍ 9 ቁጥር 57። እግዚአብሔር ለድሆች ያዝናል፣ ይራራል። አንዳንድ ሰው ግን ድሃን ዝቅ አድርጎ ስለሚመለከት በፍርድ ጊዜ እንኳ በድሃ ይፈረድበታል፣ ለባለጸጋ ይፈረድለታል። እግዚአብሔር ግን በሚሟገትበት ጊዜ የድሃን ፍርድ አታጣንም ይላል። ዘጸአት ምዕራፍ 23 ቁጥር 6። በዚህ ምዕራፍ በቁጥር 10 ላይ ደግሞ 6 ዓመት ምድርህን ዝራ ፍሬዋንም አግባ፣ በሰባተኛው ዓመት ግን ተዋት አሳርፋትም፣ የሕዝብህም ድሆች ይበሉታል ብሏል። በሌላም ቦታ የምድራችሁን መከር በሰበሰባችሁ ጊዜ የእርሻችሁን ድንበር ፈጽማችሁ አትጨዱ፣ የመከሩንም ቃርሚያ አትልቀሙ፣ የወይንህን ቃርሚያ አትቃርም፣ የወደቀውንም የወይንህን ፍሬ አትሰብስብ፣ ለድሆችና ለእንግዶች ተወው፣ እኔ እግዚአብሔር አምላካችሁ ነኝ ይላል። ዘሌዋውያን ምዕራፍ 19 ቁጥር 9። ቀጥሎም ወንድምህ ቢደኸይ እጁም በአንተ ዘንድ ቢደክም አጽናው፣ እንደ እንግዳና እንደ መጻተኛ ከአንተ ጋር ይኖር። ወንድምህ ከአንተ ጋር ይኖር ዘንድ ከእርሱ ምንም ወለድ ወይም ትርፍ አትውሰድ፣ ነገር ግን አምላክህን ፍራ ይላል። ዘሌዋውያን ምዕራፍ 25 ቁጥር 35። ከዚያም በየሶስተኛው ዓመት መጨረሻ በዚህ ዓመት የፍሬህን አስራት ሁሉ አምጥተህ በአገርህ ደጅ ውስጥ ታኖረዋለህ። ሌዋዊውም ከአንተ ጋር ክፍልና ርስት የለውምና በአገርህ ደጅ ያለ መጻተኛ፣ ድሃ አደግም መበለትም መጥተው ይበላሉ ይጠግባሉም። ይኸውም አምላክህ እግዚአብሔር በምታደርገው በእጅህ ሥራ ሁሉ ይባርክህ ዘንድ ነው ብሏል። ዘዳግም 14 ቁጥር 8። አምላክህ እግዚአብሔር በሰጠህ በአገርህ ደጅ ውስጥ ከሚኖሩ ከወንድሞችህ አንዱ ቢደኸይ ልብህን አታጽና፣ በድሃው ወንድምህም ላይ እጅህን አትጨብጥ፣ ነገር ግን እጅህን ለእርሱ ክፈት፣ የለመነህንም አስፈላጊውን ነገር ለእርሱ አበድረው። ሰባተኛው የዕዳ ምሕረት ዓመት ቀርቧል ብለህ ክፉ ሐሳብ በልብህ እንዳታስብ፣ ለድሃውም ወንድም አንዳች የማትሰጥ እንዳትሆን፣ ዓይንህም በእርሱ ላይ ክፉ እንዳይሆን፣ እርሱ ወደ እግዚአብሔር በአንተ ላይ እንዳይጮህ ኃጢአትም እንዳይሆንብህ ተጠንቀቅ። እጅህን በምትጥልበት ሁሉ አምላክ እግዚአብሔር ስለዚህ በሥራ ሁሉ ይባርክሃልና ፈጽመህ ስጠው። በሰጠኸውም ጊዜ
በልብህ አትጸጸት፣ ድሆች ከምድሪቱ ላይ አያልቁምና። ስለዚህ እኔ በአገርህ ውስጥ ላለው ድሃ ለተቸገረውም ወንድምህ እጅህን ትከፍታለህ ብዬ አዝሃለሁ ብሎ በመደጋገም አዟል። ዘዳግም 15:7። በመቀጠልም ድሃና ችግረኛ የሆነውን እንደኛ ከወንድሞችህ ወይም በምድር በአገርህ ደጅ ውስጥ ከሚቀመጡት መጻተኞች ቢሆን አታስጨንቀው። ድሃ ነውና ነፍሱም ጠንክራ ትፈልገዋለችና ወደ እግዚአብሔር እንዳይጮህብህ ኃጢአትም እንዳይሆንብህ ደመወዙን ፀሐይ ሳይገባ በቀኑ ስጠው በማለት ሰርቶ አደር ለሆነው ድሃ ሥርዓት ሰርቷል። ዘዳግም ምዕራፍ 24:14። በአሁኑ ጊዜ ድህነት በዓለም ላይ እየተስፋፋ ነው። በተለይም በሀገራችን ኢትዮጵያ የድህነት አይነቱ ብዙ ነው። ወላጆቻቸውን በሞት ያጡ ሕፃናት ብዙ ናቸው። አያት የሌላቸው ድሃ አደግ ሆነዋል። ልጆቻቸው የሞቱባቸው ወላጆች ደጋፊ፣ ረዳት፣ ጧሪ ቀባሪ አጥተዋል። የልጅ ልጅ አሳዳጊዎች የሆኑትም ከአቅማቸው በላይ የሆነ ችግር አጥቅቷቸዋል። ክርስቶስ ሰውን ስለወደደው ለሰው ሲል ራሱን ድሃ እንዳደረገ ነገረን። እኛስ ወንድሞቻችንን ለምን አንወድም? ከወደድናቸውስ እንደ ክርስቶስ ለእነርሱ ለምን የቸርነትን ሥራ አንሰራም? የሙት ልጆችን ለምን አናሳድግም? በአሁኑ ጊዜ ድሃ አደግ ለሆኑት ወገኖች መንፈሳዊ፣ ቁሳዊ እንዲሁም ማህበራዊ ድጋፍ ያስፈልጋል። አድልዎ እንዳይኖር ማስተማር ይገባል። ሀብቱን ለማካፈል፣ ለመርዳት፣ ለመመጽወት የኢትዮጵያ ሕዝብ ወደኋላ አይልም። አስተባባሪ ብቻ ነው የሚያስፈልገው። እድርና እቁብ በማቋቋም የሰንበት ማህበር፣ የጽዋ ማህበር በመሰብሰብ ማህበራዊና ኢኮኖሚያዊ ችግሮችን ሲፈታ የኖረ ሕዝብ ነው። አሁንም ይህን ሕዝብ ይህን ጠቃሚ ባህሉን በማሳደግ ረጂ ለሌላቸው አረጋውያንና አረጋውያት እርዳታና ድጋፍ እንዲያደርግ ስለሆነም በዓለማችን ብሎም በሀገራችን ድሆች ስላሉ ለድሆች እርዳታ ለማድረግ ተሰባስቦ መመካከር፣ መነጋገር ያስፈልጋል ማለት ነው። አምላካችን እግዚአብሔር ድሆችን ረድተን በእግዚአብሔር ስም ምጽዋት አድርገን ድሆቹ በሀገራቸው ተረጋግተው እንዲኖሩ በዓለም ላይ ያለው ያንሰራፋው የስደት ብዛት እንዲቀንስ እንድናደርግ እግዚአብሔር እንዲረዳን ቅዱስ ፈቃዱ ይሆንልን። ስለዚህ ተከባብረን፣ ተፋቅረን፣ ተረዳድተን በሀገራችን በሰላምና በመከባበር እንድንኖር አምላካችን ይርዳን።